የማትሰግዱ ሰዎች ይህን መስማት አለባችሁ። እሺ ካፍር ብለን ፍርድ ከሰጠነው መጀመሪያ አሉ ላ ተእከሉ ذبيحته እሱ ያረደው አንበላም። ልብ በሉ ገብረ ማርያም አንደ ማርያም ያረደው ክርስቲያን እንበላለን። የደሙ በቁርአን የተረጋገጠለት ነገር ነው። ሙሐመድ ሙስጠፋ ስሙ ግን የማይሰግድ ሰው ያረደው አንበላም። ይህ አንድ ነው። ኢዛ ማተ ላ ዩገሰል ከሞቴ አናጥበው፣ ወላ ዩከፈን እንደገና ከፈን አድርገን እንደ እስላሞቹ ከፈን አናደርግለትም፣ ወላ ዩሰላ ዐለይሂ እንደገና አንሰግድለትም። ጨርሶ የማይሰግድ ሰው አንሰግድለትም። ወላ ዩድፈን ፊ መቃብር ከላም ዑለማ ነው፣ የኔ አይደለም ወንድሞች። ዑለማዎቹ እነዛ የማይሰግድ ካፍር ነው ያሉ ውጤቱ ይህ ነው አሉ። نعم ولا يدفن في مقابر المسلمين ولا يدفن في مقابر النصارى የክርስቲያኖችና የይሁዶች ቀብርም አንደፍነው፣ በእስላም ቀብርም አንደፍነው። طيب እናርገው እንዳይገማ በአንድ ምድረ በዳ ቆፍረን እንደወፍ እዛ እንቀብረዋለን አሉ። طيب ከዛ በኋላስ ولا يرث ካፍር አባቱ ከሞተ አይወርስም ወይም አይወረስም። አይወርስም كافر አይወርስም አይወረስም። ولا نترحم عليه اللهم ارحم مصطفى اللهم ارحم محمد بلن دعاء نرجلتهم لأنه لا يصلي فهو كافر. ولا يزوج مسلما يما يسجد كونه عندي اسلام ሚስት አንሰጠው أعوذ بالله. طيب ብዙ ሰዎች አሉ የማይሰግዱ ሙስሊማ ያገቡ። ይህ ነው እንግዲህ ይህ ነው ሁክሙ። ሙስሊማ አንሰጠው። طيب እነዚህ እስካሁን ድረስ የገለጽኩት እነዛ የማይሰግድ ሰው ካፍር ነው ያሉ ውጤቱ ይህ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። ያኒ ይህን ግንባሬ ለአላህ ጎንበስ ብዬ አለመስጠት ነው ይሁሉ ያመጣብኝ። አው ይሁሉ ያመጣበት ነው። ይህ በዱንያ ነው ወንድሞች። በአኺራ ሌላ ጉዳይ አለው። የአኺራ ጉዳት አላህ ብቻ፣ የአኺራ ቅጣት አላህ ሱብሓነሁ ወተዓላ የሚያውቀው። በዱንያ አሁን ያልኳችሁ ነው።